ቲክቶክ አዋርድ ላይ ከነበረ አስቀያሚ ነገሮች አንዱን ላሳያችሁ። አሁን ደግሞ ይሄንን ቪዲዮ አዩት ምን ይቦለካል አራዳ ልጅ አዩት ምን ይቦለካል አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አደረ ይችላል አዩት ሲሳይ ነው ማርያምን ይችላል ያቺ እንግዲህ እነዚህን ሁለት ቪዲዮዎች አያችሁ አይደለ? ይሄ ልጅ ከማጋ ይመስላችኋል? ጸው ይሄ ያልተገባ ባህሪ፣ ይሄ የሚያስጠላ ፐርሰናሊቲ ነው በኔ። ቢካዝ ልንገራችሁ፣ ሲሳይና ዩቲልን አብረው ሲሰሩ እናውቃቸዋለን። አምና ሲበላ አጨብጭበናል፣ ፑሽ አድርገናል፣ ቦታ አድርገናል። የምንወደው ልጅ ነው። ግን ዳት ጋይ እንደዚህ አይነት ባህሪ እኔ ሙቪ ላይ አውቀዋለሁ። መጀመሪያም ልጁ ደስ የሚለኝ የማሽን ምናምን ቪዲዮ ሲሰራ አይቼ ነው። ግን እንደዚህ አይነት ፐርሰናሊቲ በጣም የሚያመሽቀው የራሳቸው ችግር ሊኖር ይችላል፣ ግን ሊታይ የማይገባ ስፔሻሊ ስቴጅ ላይ ፕላስ ደግሞ በሙቪው ላይ ከሆነ ጭቅጭቁ ችግሩ ምናምን የአክቲንግ ስኪል ላይ ችሎታ ላይ ሁላችሁም ጥያቄ ያለባችሁ። ባይ ዘ ወይ በጣም አሪፍ አክተር ምናምን ሆናችሁ እንዳይመስላችሁ፣ በጣም ይቀራችኋል። ግን ያው ለፕላትፎርሙ የሚመጥልና አሪፍ የምንለውን ሰው ቦት እናደርጋለን፣ ፑሽ እናደርጋለን። ከዛ ውጪ በጣም አደገኛ ሆናችሁ ከተሰማችሁ አይደላችሁ። አዶናይ ደስታውን መቆጣጠር አቅቶት ነበር፣ ሸሚዙ ተፈቷል። በኋላ ብዙ ሲያይ የሚቆጨው ነገር ሊኖር ይችላል፣ ነፃነቱን ወድለታል። ነገር ግን አንድ ነገር ልንገራችሁ፣ ዩቲ ይሄን ያህል ጥላቻ ልታስተናግድ አይገባም። ሴት ናት፣ ብዙ ነገር አሳይታለች። ሲቀጥል ደግሞ ባሳለፈው በዘመኗ የሚሰጣት ክብር ሊኖር ይገባል። ምናምን ገብቷቸዋል። የአዶናይ ስም በተጠራ ቁጥር ካሜራማኖች ወደ እሷ ፊታችሁን ማዞራችሁ፣ ኤዲተሮች ምናምን አሪፍ ነው እኮ ለማርኬቲንግ ምናምን አሪፍ ነው። ግን ዳትማች ልትሳቀቅ አይገባም። ይችልች ቁጭ ብላችሁ ስሜቷን ልትረብሹት ካሜራ እየደቀናችሁ አስሬ ስሜቷን ልትበጠብጡ አይገባም። ስርዓት አይደለም። እሱን ተመልክቶ ቤኪ 4 ኪሎ መብላቱ በጣም ልክ ያለው ነገር ነው። ጭራሽ አልተገኘም። ኢቭን በጣም ብዙ ልጆች ይገባቸው ነበረ። በዚህ ዓመት እንደውም አሪፍ ነገር ካላስተናገዱ ቲክታከሮች አንዱ እሱ ነው። ኤኒዌይስ በጣም ብዙ የሚያስጠሉ ደስ የሚሉ ነገሮች ነበሩ። እዩት እስቲ